ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም ሰጣቸው ነው። ሞዴ አይ ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለኛ ተረተረት ነው እሱ፣ ለአንተ እምነት ነው ግዴታ አይደለም። አሁን የክርስቶስ ስቅለት ኦኬ ታምናለህ እንዴ? አሊማ ሐጅ ማድረግ ግዴታ ነው አይደለም? ማለትም በሐጅ ማመን ግዴታ ነው አይደለም? እሺ እኮ ታምናለህ እኮ ማመን ግዴታ ነው። እመን ተባለበት ታምናለህ። ከዛ ድንጋዩን መንካት ግዴታ አይደለም። መንካቱን ለጊዜው ያዡ። ጥቁሩን ድንጋይ መንካት ሸፋዩ እንዲሆንሽ ኃጢአትሽን እንዲሸከም ያደርጋል አያደርግም? ያደርጋል የሚል ካለ ያደርጋል ማለት እንችላለን። እንደዛ ነው። ሱናና ሳይ 29:19 ክፈትላት። አይ በከፍተልኝም እኔ ከዛ ጋር አይገናኝም። ግን የኛም በደንብ ገብቶሻል ብዬ አስባለሁ። ገብቶኛል እኮ ግን አይገናኝም። ወደዚህኛው አይ ኃጢአቱን ድንጋይ ይሸከምልሻል ከሚለው አንፃር የመጣ ነው። ግን በዛ ወደ እንድታስቢ በምፈልገው አላህ ወደ ቅርቢቱ ሰማይ የሚመጣበት ምክንያትንም እንደገና ደግሞ ለምን እንደሚመጣ መምጣት የጀመረው መቼ እንደሆነ በዛውም እስቲ የምታውቂው ከሆነ ትነግሪኛለሽ። እነዚህ ይላል። እሺ ነስ ሱናን ነሳኢ 29:19 ላይ ማን የተረከው ዑመር ይመስለኛል። ዑመር ዳት the man said ኦ አብዱራህማን why do I only see you touching these two corners? ኦ አብዱራህማን ወይ ለምንድን ነው እነኝን ሁለት ኮርነሮች ማዕዘኖች ስነካማይህ አለው። he said I heard the messenger of Allah say touching them erases sins። ያለ መልእክተኛ እንዲህ ሲል ሰምቻለሁ፣ እነሱም መንካት ኃጢአትን ይደመስሳል። and I heard him say whoever circumambulates 7 times it is like freeing a slave። እሱን መሽከርከር 7 ጊዜ ወይም መዞር ባሪያን ነፃ እንደማውጣት ነፃ ያወጣል ብሏል። ስለዚህ ነብይሽ ምን ብሏል? ጥቁሩ ድንጋይ መንካት ወይንም ደግሞ 7 ጊዜ መዞር ኃጢአትሽን ይቅር እንደሚል ኃጢአትሽን እንደሚደመስስ ተናግሯል። በዚህ ማመን ግዴታሽ ነው አይደለም? ያው ከነካችሁት ኃጢአታችሁን ያስተሰርይላችኋል ከተባለ ያው ማመን እኮ አለብኝ፣ አምናለሁ። ግን ሄጄ መንካቱ ግዴታ አይደለም እያልኩ ነው። ብነካም ባልነካም ግዴታ አይደለም። ግን ብሄድ ይሆናል ማለት ነው። ሀሊማ ኃጢአቴን የሚያስወግድልኝ አልፈልግም እያልሽ ነው ማለት ያን ያህል አስፈላጊ አይደለም እያልሽ ነው። ግዴታ አይደለም። አንዴ መለስ አድርገውና ክርስቲያን እሱን አንብበና ወደ ቶፒኩ መልሰው ከቶፒኩ ወስዱታል። ያ ምንድነው ይሄ ጥቁሩ ድንጋይ ኃጢአታቸው እንደሚሸከም የምታውቁት ምንድነው? እሱ መንካት ኃጢአትን ያስምራል ብሎ መሐመድ ተናግሯል። እንግዲህ ጥቁሩ ድንጋይ ከገነት ከመውረዱ በፊት ማለትም ገነት እያለ ማለት ነው ነጭ ነበረ። the black stone descended from the paradise። እንግዲህ ይሄ ድንጋዩ ሄደው የሚስሙት ማለት ነው መካ ውስጥ ያለው የወረደው ከገነት ነው። and it was more white than milk ከወተት ይልቅ ነጭ ነበር። then it was blackened by the sins of the children of Adam። ከዛ በኋላ በሰዎች በአዳም ልጆች ኃጢአትን እንደዛ ጠቆረ ይላል። የጠቆረበት ምክንያት በምንድነው? በኃጢአታቸው ምክንያት። አይ ኃጢአቴን የሚያስወግድልኝ ነገር ባረገውም ባላረገውም ችግር የለም ካልሽ መብትሽ ነው። ግን አላህ ድንጋዩን ለኃጢአትሽ ማስወገጃነት ሰጥቶሻል ማለት ነው። ኦኬ ይበቃሻል ለዛሬ። ገንዘብ ላለው ሰው ግን ግዴታ አይደለም ሀጂ። ለምሳሌ ገንዘብ ላለው ሰው ሀሊማ ግዴታ አይደለም? ገንዘብ ላለው ሰው ግዴታ ነው። ገንዘብ ያለው ሰው ግዴታ ማድረግ አለበት። ትእዛዝ አይደለ? ከሌለ ነው የማትገደደው። ሀሊማ ደሃ ነች እኮ አችልም። ሰላት ግዴታ አይደለ እንዴ ሀሊማ? ግዴታ ነው። እና ታዲያ ማንስትሬሽን ላይ ስትሆኚ ሰላት ታደርጊያለሽ እንዴ? ግዴታ ነው ብለሽ አሁን ሌላ ጣጣ ውስጥ ልታስገባኝ ነው። አይ እንደዛማ ከሆነ አይሰገድም። ስለዚህ በኮንዲሽን ነው ግዴታና ግዴታ አይደለም የሚለው። ይኸውልሽ ገንዘብ ካለሽ ግዴታ ነው ለሌለው ሰው ነው።
ገንዘብ ለሌለው ሰው እኮ ዘካ መስጠትም ግዴታ አይደለም። ግዴታ ዘካ መስጠት ግዴታ ነው እንደተባለ ሁሉ ከሌለሽ ግዴታ አይደለም። ይሄም እኮ ገንዘብ ስለሌለሽ ነው ግዴታ ያለው ነው እንጂ ካለሽማ ሄደሽ ግዴታሽን ትወጫለሽ። ስለዚህ በኮንዲሽን ነው። አንቺ ልክ ሰላት እንደማሰግጂው ማንስትሬሽን ላይ ስትሆኚ ይሄም ደግሞ ገንዘብ ሳይኖርሽ ነው ግዴታ ያለው ነው እንጂ ካለሽ ግዴታ ነው። ስለዚህ አርካኑ ኢስላም እስከሆነ ድረስ ግዴታ አይደለም እንዳትዪ። እዚህ ጋር ቆይ እንትን ልበላቸው የሆነ እንትን አራጭኩት ነገር አለ። አሁን ገንዘብ ላለው ሰው ማለት አንድ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ እንመለስ ነው። ግልጽ ነው ኮንዲሽናል የሆነ ነገር ነው ብሎ እየተናገር ስለሆነ ቢኒ። ኤኒዌይስ ግን ሙቤ ይሄንን የመጽሐፍ ቅዱስ ጥቅስ ለምንድን ነው የማትቀበለው? ሙቤ መቀጠል ትችላለህ። ቅድም ስታወሩት በነበረው ነገር ላይ ለማውራት ነበር የገባሁት እኮ። ስለዚህ ነበር እያወራን የነበረው ዋና ፖይንታችን ስለሆነ ማለት ነው። ክርስቶስ ኢየሱስ በቀጥታ እንደሚሰቀል ተናግሯል፣ እንደሚገደል ተናግሯል። ለምን አትቀበለውም? ከመሞቱ በፊት ከመሰቀሉ በፊት ይሄን ተናግሮ ነበረ። ምንም ማለት እንዴት እሱ እንደተናገረ በምን ላቅ እችላለሁ? ይሄው ተቀምጧል መጽሐፉ ላይ። ማን የጻፈው? አይ ስለ ጻፊው አይደለም ወንድማችን። ጻፊው ማቴዎስ ነው የጻፈው። ለምሳሌ ሁሉም ጽፈዋል። ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል። ሐዋርያቶች እንዳለ ከሱ ጋር የነበሩት በአይን ያዩት፣ በእጅ የዳሰሱት፣ የሰሙት፣ ከሱ ጋር የተማሩ ያዩትን ነገር መደበቅ ስላልቻሉ ያንን ነገር ጽፈው አስቀምጠዋል። ለምንድን ነው አንተ ያን ያልተቀበልከው? ማቴዎስ በትክክል ይሄኛው እንደጻፈ በምንድን ነው ላቅ የምችለው? እንደዚህ ብሎ እንደጻፈ በምንድን ነው ላቅ የምችለው? ኦኬ እሺ፣ በጣም ጥሩ። ኢሳ አልሞተም አልተሰቀለም ብሎ ጽፎ የሰጠ ማን ነው ለአንተ? እሱ አላህ ራሱ ቀጥታ ነግሮኝ ነው። ማን ነው ጽፎ የሰጠ? ለአንተ ነው የነገረህ? ሰንሰለቱ ቁርአን ሰንሰለቱ ቼኑ ወደ አላህ ያደርሰኛል። ከፍ አድርገውና ማስረጃውን አምጣው እስኪ በእናትህ እስኪ። ኢሳ አልሞተም አልተሰቀለም አልተገደለም ያለውን ከነ ሰንሰለቱ ከዛው ከቁርአን ማስረጃ ስጠኝ። ቁርአን የጻፉት ማን ናቸው? ሰሃቦች ናቸው አይደለ? እሺ ማስረጃ የትኛው ምዕራፍ ላይ ነው? የትኛው ሰሃባ ነው ኢሳ አልሞተም አልተሰቀለም ያለው? የተቃጠለውና ያልተቃጠለው ምንድነው? ጥያቄያችሁ ምንድነው? አንተም ደረብከብኝ። የትኛውን ልመልስ? እሺ ቀጥሉ፣ ችግር የለም። ያ ኮንዲሽኑን ምን አረከው ማለት ነው? አንተ መጽሐፉን የጻፈው ማን ነው የሚለው ላይ አረከው ማለት ነው። እኛስ አይደለም ጥያቄያችን። መጽሐፉ ማን ነው የጻፈው? ይሄን ከሌን የጻፈው ከዳድልም የጻፈው አይደለም፣ ተጽፎ ተቀምጧል። ስለዚህ በዛ ላይ አንተ ነብይህ ከክርስቶስ ከ600 ዓመት በኋላ መጥቶ ኢሳ አልሞተም አልተሰቀለም ያለውን እንጽፈው ሰጥተውልኛል አስቀምጠውልኛል ብለህ ባመንከው ተቀምጧል። ስለዚህ አንተ ባመንከው እኔ በማምነው ነው ማለት ነው የምንወያየው እዚህ ጋር ሐሳባችንን ፍሎ የምናደርገው። ስለዚህ አንተ ይሄንን ልትቀበልበት የማትችልበት ምክንያት ምንድን ነው? ቶማስና እንትናና አያምንም፣ ማቴዎስን አላመነም። መፍቱ አይደል እንዴ? አይደለ ሙቤ? አይ ቆይ እኔ ንግግሬን ግልጽ ላድርግላችሁ። ማለት ይኸውላችሁ እኔ እንደዛ ያልኩበት ምክንያት ምንድን ነው? ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም የሰጣቸው ነው። ሙቤ አይ ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለኛ ተረተረት ነው እሱ፣ ለአንተ እምነት ነው አይደል? ሰንሰለቱን ሊነግርህ ነበረ። ሰንሰለቱን ላስረዳህ ነበረ። እሱ አያስፈልገንም አለኛ። ምንም አይሰራልንም፣ ምንም አይጠቅመንም። ምክንያቱም እኛ እንደዛ ብለን ስለማናምን ማለት ነው። ለአንተ ነው እሱ እምነት የሚሆነው እንጂ ለኛ አይደለም። በደንብ አስተውል። ኦኬ አንድ ሴት ከተደፈረች በመደፈሯ ወይንም ደግሞ ተደፍሬያለሁ ብትል አንድ ሴት እንደ እስልምና አስተምሮ ስንት ምስክር ያስፈልጋል? ጥያቄውን ቀየርከው። ስንት ምስክር ያስፈልጋል? 4 ምስክር። 4 ምስክር። ኦኬ እኔ የኢየሱስ ስቅለትና ሞት ከዛም በላይ ምስክር አመጣበታለሁ። ማቴዎስን እንዴት አመንከው ላልከው ማቴዎስ 1፣ ሉቃስ 2፣ ማርቆስ 3፣ ዮሐንስ 4፣ ጳውሎስ 5፣ ያዕቆብ 6፣
ይሁዳ 7 እያልኩ ከ10 በላይ ከዛም በላይ ሰጣለሁ። አንተ አንድ ዝሙት ለሰራይ ሴት እንኳን 4 ምስክር ያስፈልጋል ብለህኛል አይደለ? ግዴታ አይደለም እሱ ከሌላ እንትን ቆይ ስለዚህ ይሄንን ታሪካዊ የሆነ ለውጥ እንትን የሚል አንተ ሙሐመድን የሚረዳ 3 መረጃ ስጠኝ እስቲ። አልተሰቀለም የሚል 3 አይደለም ተሙሐመድ ተነገረ ውጪ እስቲ 2 አንተ 2 አይደለም 1 በቃ አደረኩልህ። እሳቸው አይደለም ነገር አላህ ነው የነገረኝ። ከአላህ በላይ ደግሞ ምስክርነትን አልፈልግም። አላህ ነው የነገረህ አንተ። ስለዚህ ነብይ ነህ ማለት ነው አንተ።